ጋይስ የጠፋ የተረሳ ኢትዮጵያዊነት ስሜታችንን ቀስቅሶ አሁንም ድረስ በትክክልም ኢትዮጵያዊ እንደሆነን እንዲሰማን የሚያደርግ የኮሜንት ስብስብ ያለበትን ቪዲዮ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አብረን እናየውና ከዛ ኮሜንቶቹን እናነባለን። የትም እንዳትሄዱ። ይሄ ልጅ ይሄን ቪዲዮ የፖስተው እንግዲህ የገና በዓል ዕለት ነበርና ግቢ ላይ ያለፋችሁ ሰዎች ታውቁታላችሁ። ስሜቱን በጣም ድብር ይላል ብቻህን የምትቀር ከሆነ ምናምን እና ሁሉም ለበዓል ወደ ቤት ሄደው ዶርም ውስጥ ብቻዬን ቀረው። ለማንኛውም እንኳን አደረሳችሁ ብሎ ፖስት አድርጎ ነበር። አረ ብራዳይ ሸገር ከሆንሽ ነይ ሳሪስ ብሮ አብረን እናሳልፍ። ማርያምን ባህር ዳር ከሆንክ 09 ምናምን ብሎ ስልኩን አስቀመጠለትና ደውልልኝ ፈታ ላድርግህ። አሰላ ከሆንክ ጻፍልኝ። ወራቤ ከሆንክ እኔ ልውሰድህ። ቦንጋ ከሆንክ በውስጥ ጻፍልኝ። ቤተሰብ ሆናለሁ። እኔም ወንድም እፈልጋለሁ። ሆሳና ከሆንክ አለን ጌታን እኛ ጋር መምጣት ትችላለህ። የት ነህ? ጋምቤላ ከሆንክ ላግኝ ለሌላም ጊዜ ብሮ። እባክህ ወደ ወለጋ ዩኒቨርሲቲ ከሆንክ አናግረኝ። የት ነህ? ሚዛን ቴፒ ከሆንክ እና ሙዝ ልጋብዝህ። ሐዋሳ ከሆንክ እኛ ጋር ታሳልፋለህ ወንድሜ ማርያምን። ድሬ ነህ? እኛ ጋር ና ወንድሜ እውነት። የት ነህ? ሐረር ከሆንክ እኔ መጥቼ ልውሰድህ። ጅማ ከሆንክ እና አብረን ማዕድ እንቆርሳለን። እንዳያችሁት ነው። ደስ አይልም? የምር ይሄ ነው እኮ ኢትዮጵያዊነት። ይህን ልጅ ማንም ሰው ብሔር አልጠየቀው። ከየት ነህ? ከአማራ ነህ? ከኦሮሞ ነህ? ከትግሬ ነህ? ከአፋር ከሶማሌ ነህ ብሎ የጠየቀው ሰው የለም። ሁሉም ኢትዮጵያዊ ስለሆነ ብቻ ነበረ ለኔ ሲሉት የነበረው። በጣም ስሜታዊ አድርጎኝ ነበረ መጀመሪያ ሳየው ማለት ነውና እባካችሁ ለምንድን ነው ማን መልሰው ይሄን ስሜት ይሄን ፍቅር